So guys, we have arrived at Arba Minch. አረንጓዴነት በጣም ነው። እዚህ ደግሞ ሰላም ታገኛለን። ላይቭ ነው። ሎጎ የለ ምን የለ የምን ሎጎ? So guys, we have arrived at Arba Minch. ሶ ጋይስ ቼኪን ሰዓታችን እስኪደርስ ድረስ ማለት ነው። አሁን እዚህ ቁጭ ብለን ቁርስ እንበላና ከዛ ይሄንን ቪው እያየን ይሄንን ሳይሆን ይሄንን ቪው እያየን ፈታ እንላለን። ይሄንንም ማለት ነው። አትሊስት በቀን አንድ እንኳን እንጀራ መብላት መልመድ መቻል አለብን። ኦኬ፣ ስለዚህ ያለ እንጀራ ነው። ኦፍ ኮርስ እኔ ያለ ኦክሲጅን ነው ማለት ነው። ማንክ መሻለሽ እንጀራ ጥሩ ነው። እንደኔ ትወፍራላችሁ። የሚገርመኝ ምንድን ነው ታውቂያለሽ? እንጀራ አልበላም ብዬ ምንድን ነው ያዘዝኩት? ኦምሌት። አሁን የት ነው ያለው? እጄ የኔ እንጀራ ላይ ይጣፍጣል። ቋንቋ ይጣፍጣል። እንብላ። አልበላም ብሎ የራሱ ትቶ የሰው እንደመብላት የሚያናድድ ነገር የለም። እንደዚህ አይነት ጓደኛ ወይ ወንድም እህት ካላችሁ ትረዱኛላችሁ። እነሱ እኔ ብዙ ይረዳሉ። እንደዚህ ጠቅላላ አድርገን ብንቆርስ ነው። ይሄማ ደግሞ ብሬስ ያላችሁ ሰዎች ትረዱኛላችሁ። እኔ ቀስ ብዬ ነው የማኘቀው። ጀለስ ጠቅላላ ይበላል። ከዛ እኔ አንድ ሁለተኛው ነው አንድ ሶስተኛው ነው የሚደርሰኝ ሩባ ማለት ነው። ላይፍ ቲፕ ብሬስ ካረጉ ሰዎች ጋር ብሉ፣ ማንም አይሰማችሁ። ሶ ጋይስ ቼኪንግ ታይማችን ደርሷል። የያዝነውን ሩም ላሳያችሁ። በጣም ነው የሚያምረው። ቪውን ትወዱታላችሁ። ትንሽ ላይቱ ዲም ሊሆን ይችላል፣ ግን በጣም ነው የሚያምረው። ቼክ ዲስ አውት ጋይስ። ስዕሎቹ ናቸው ያማምሩ። ይሄን ይመስላል። ከዚህ በላይ የምትወዱት ግን ምንድነው? ቪውን ልክ ስትወጡ ተመልከቱ። እዚህ ጋር ስዊሚንግ ፑል አለ። እዛ ጋር ደግሞ ሌክ አለ። ሀይቁ አያምርም? መተን ሩም ትንሽ ቁጭ እንዳለን ማለት ነው። ዌልካም ብሎ ላይክ ፍሩት ነው ይዘውልን የመጡት። ሸውረስክ ዌልካም ተብሎ ይመጣልኝ። ምንድን ነው ፍሩት ሲበዛ ምንድን ነው የሚባለው? ፍሩት እንቅልፍሽ መጥቷል መሰለኝ። ቡና ተቀድቷል። ታጭ ሶ ጋይስ አሁን ደግሞ ምን የወንደሪንግ ኦፍ ከረፍትና ቡና በኋላ ቡናችንን ፏ ካልን በኋላ አሁን ጀስት ዞር እያለ ጫካ ለጫካ ሲሆን በጣም ነው የሚያምረው ቪው። በተለይ እዚህ ጋር ኳሊቲ በጣም ፀሐይ ላይ እኮ በቃ ከባድ ነው።
በጣም ነው የሚያምረው። ላሳያችሁ ያለውን ቪውላ ሶ እየዞርን አንዳንድ ፕሌይግራውንዶች አሉ። እስቲ ቼክ እናደርጋቸዋለን። ምን በምንጮት ፑል እንጮታ ካለ እስቲ ቆንጆ ካለ እናያለን። አይተን እንጮታለን። ምኑ እኮ አንቺ ስንት ነሽ? አንደር 6 አለ። እሺ አይዞሽ፣ ቀስ ብለሽ ረጋ። እሺ አይዞሽ፣ በቃ እኮ መተሽዋል እኮ። ይሄን ያዩ እሺ፣ ጎበዝ፣ አሪፍ 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 ናሽ። ራስ ይወጣብ በስመ አብ በጣም ነው የተጫወትኩት ማለት ነው። ላቤን ላይ ምን ታስቢያለሽ? እስቲ የተሸነፈ ላብ ይመስላል። የተሸነፈ ሰው እንትን ይመስላል። እስቲ እንዲህ ያለ ቡኝ በስመ አብ እንደ ዛሬ ዋኝቼ አላውቅም። ሰማያዊ በከከሰሰች በስመ አብ ስንት ሰዓት ነው የዋኘህ? ረጅም ሰዓት ቁጭ አድርጎ እኔ ዋና አልችልም። አሳ ነባሪ አትነቃለሁ ባይዘ ስዋኝ ውሃውንም ስጠጣ አትነቃለሁ። አሳ ነባሪ ጋዴም አሁን ምንም ለማውራት አይደለም ግን እስቲ አያምርም? ሰማያዊ አንቺ ነው አታምሩ? ቅየር አደረኳት ወዲያ ረብሽ እንደ ማርያም ቁጥ ይበላል ማርያም። አዎ ከዛሬ አልበላንም። ምን ታሻለን ግን ወይ እንግዲህ ይሄንን የመሰለ ቪው እየበላው ትላለህ። ያበደ ራስ ነው መጋበዝሽ ምንም ጋብዘኝ። ምን ይሻልሻል? ፓስታ። አይ አንቺ ደግሞ እንደ እንጀራ ስለሆነ ምን ሰራው ፓስታ ስለሆነ አይ ከፓስታ ውጪ ይሄ ደህና ነገር እንደ ስቴክ አርባ ምንጭ ነው ያለነው ጥሬ ስጋ ስጋ በማታ አይበላም። ያንቃል። ለምን ነው የማይበላው? ያንቃል። አረበ ያንቃል ይያለ ታንቀሳ ይበላም። ስለዚህ ፓስታ ጥሬ ስጋ መቼም ይበላል። ማታ ዳቤል ይላችሁ ሁሌም ቢሆን ሲሮባችሁ የምትበሉት ነገር ልንገራችሁ። ትኩስ ሽሮ በቂቤ ቲንኪ አይ ተው ምግብ ከሷ ጋር ነበር ምርጫው አይተመኝ። Hey guys, it's day 2 in Abamut. Today is my birthday. Happy birthday. Happy birthday, brother. ዛሬ ነው ምን አርባዎቹ ምንጮች የአርባ ምንጭን አርባ ምንጭ ያደረጉት አርባዎቹ ምንጮች ጋር ነው ሄደው የመጀመሪያ ትሪፓችን እዛ ይሆናል። ሁለተኛው ደግሞ የዶርዜ መንደር ደርሰን እንመጣለን ማለት ነው። አብራችሁን ሁሉ ተናፈታ ያለ የሚገርም ታይም ነው እንመጣለን። ቸኩላለች። So guys, we got a breakfast. ምንድን ነው ያልሽው? ብዙ ነገር ነው ያለው ነገር አሁን ላይክ I've got ያው እንደ ቦዲ ቢልደር ሁለት እንቁላል ይዣለሁ። ተወሰነ ቺዝ እና የጾም ነው አብዛኛው ያልሽው? እኔ አዎ ታረዋልጠሽ ፍርፍር ጋር ነው የምትሄደው። ጀስት ከፍርፍር ጋር ግን ምን አይነት እንትን እንደነካሽ አላውቅም። ፍርፍር ሸምቢና ቶሎ ከዛ እንሂድ። ዳልስሚት ጎልዝ ስዊት ፍርፍራት ይሻላል። ከዛ በምንድን ነው ያልሽው? በምንድን ፓፓዬ ቺዝ እና እዛ ጋር ጥሩ ነገር ሰርተሻል። አሁን ቺዝ ኦምሌት ማዘዝሽ ቆንጆ ነገር ነው። እኔ እዚህ ጋር ምንድን ነው ያገኘሁት ላይክ ጊሽጣ ጁስ እና ሀባብ ቢገርማችሁ ሶሻል ሚዲያ ላይ ያየሁት ሀክ ነውና እንቁላል እንዴት ክራክ እንደምትልጡ ማለት ነው። በእጅ ከምትልጡ ቀለል ያለ ሀክ ነው። እንዲህ በማንኪያ ተሰብሩትና መጀመሪያ ሙሉ ዙሪያውን ማለት ነው
በጣም ኢዚ ነው ለመላጥ ራሱ። ዛሬማ ሼፍ ሆኛለሁ። ሼፍ ማ የተሰራ ምግብ ነው ሼፉ። በሁሉም በኩል ክራክ ታረጉት። በጣም ኢዚ ነው ፊል ለማድረግ። ልክ እንዲህ ክራክ ታረጋችሁ በኋላ አንድ እቺን ማንከር አስገባላችሁ በአንድ ሳይድ። ከዛ ላይ ከተገባ በኋላ ቀላል ነው። ማንኪያውን እንዲህ እንቁላሉን ማዞር ነው። ባንዴ ነው በቃ ልክ እንደዚህ እንቁላሉን ስታዞሩት በቴስት ታረግ ልክ እንደዚህ ላጥላችኋል ማለት ነው። ማንኪያውን ታስገባላችሁ ወላ ወደ ደቂቃ ውስጥ ትልጣላችሁ ማለት ነው። ከዛ ደና የሚበላ ሞር እንትን ቲፖች ከዛ እንዴት እንደሚበላ ላሳያችሁ። ዲፕ ታረጋላችሁ። ጨው ካለ ጨው ልትቆራ ነው የሚጣና ላይክ ባይ ወይ ማለት ነው። እንደኔ እንደዚህ ዊርድ የሆኑ ጣዕሞች የምትወዱ ከሆነ ጎምዘዝ ያለ ቆምጠጥ ያለ ነገር እውነት ጊሽጣ ጁስን ትወዱታላችሁ። የሆነ ምን አይነት እንትን አለው መሰላችሁ? ወፈር ያለ ቴክስቸር ነው ያለው። በጣም ነው የሚጣፍጠው። ደስ ይላል። እመኑኝና በእኔ የሆነባችሁ ሞክሩት። ጊሽጣ ጁስ ሳር ብሔራዊ ፓርክ ደርሰናል። እዚህ የተለያዩ እንስሳቶች አሉ ተብለናል። ከርከሮ፣ ዝንጀሮ፣ ጉሬዛ ከዛም ነው ጆቹ ማታ ነው የመጡት ተብለናል። ሌላም ጉሬዛ አለ እንደሱ አይነት ማለት ነው። ጋይስ አሁን መሀል ነጭ ሳር ገብተናል። ይሄ ጫካውን ታያምሩ ግሪን ነው በጣም ነው የሚያምረው። ዛፎቹ ራሱ ይሄዳቸው። ይሄን ዛፍ ላሳያችሁ። ያምራል በጣም። እነዚህ ብራንቾቹ ራሱ በጣም ነው የሚያምሩት። እንዲህ ተጠላልፈው አረጉ። ኦኬ ምን እያንቀረብሽ ነው? እዚህ ጋር ተጋጭቼ ነበር። አሁን እዚህ ጋር እንደዚህ አይነት ቦታ ስንመጣ ምን እንደምመኝ ታውቂያለሽ? የሆነ በቃ እንደ ድሮ አይነት ላይፍ ሆኖ ቫይኪንግስ ላይ ምናምን እንደምናየው ማለት ነው። እዚህ ጋር የራስሽን ቤት ሰርተሽ ብቻሽን መኖር ዲስኮኔክት ሆነሽ ማለት ነው። አሁን ካለው በኋላ ከመኪና ጩኸት የወፍ ጩኸት አይሻልም? ጋይ ሰመኑኝና ኑ ወደዚህ ወደ አርባውን በጣም ትወዱታላችሁ። ልጅነት ነው ትዝ ይለኝ ነው የዋጅ ልጆች እስቲ እሺ ቀስ ብለው ግን ጋሼ አይዞሽ በደንብ እኮ በደንብ እንጂ እቺማ ምን አላት እንዴ? በደንብ እዚህኛው ዛፍ ድረስ ድረሽ እዚህኛው ዛፍ ድረሽ ነይ። ግን ርዝመቱ በስማ ይሄንን ነገር ልሞክረው እንዴ? እኔ እኮ ፈሪ ስለሆንኩ ነው። አዎ እሱማ ደስ ብሎት ነው የሚጫወተው። እዚህ ጋር ወደ ላይ የሚታየው ቪውራ የሆነ ኮሜንት ልስጣቸው እዚህ ጋር ምን ሰፖስ ፋሚሊ ደስ ይላል።
ወደ ልጅነት የተመለሰ ሎጎ የለ ምን የለ የምን ሎጎ አስማ ይሄን መጥራት ወይ ነው ይባላል አሹ ሳሮን ይዴታ ታጡ ያገኘ ነው ይሄ መረጃ ማለት ነው። ምንጩ የሚጀምረው ከዚህ ነው፣ የአርባ ምንጭ ማለት ነው። ስያሜውን የሚያገኘው አርባ ምንጭ የሚለው ከዚህ ነው። እዚህ ጋር የተሸፈነበት ምክንያት ያው ኮንታሚኔሽን ፍሪ እንዲሆን ነው፣ ንጽህናው የተጠበቀ እንዲሆን። ሙሉ አርባ ምንጭ ውሃ ሰፕላይ ከዚህ ነው ተብለናል። ጋራውን ልጅነታችሁ ሲታያችሁ ምን ታደርጋላችሁ? ትሮጣላችሁ። ልጅነቴ ትዝ ብሎኝ ነው ይባል ጋይስ። በጣም ነው የሚያምረው። ውሃው በጣም ንጹህ ነው። ላሳያችሁ። ቦታው ራሱ ለሰኝ ንጽህናውን ላሳያችሁ። ውሃው በጣም ነው የሚያምረው። በጣም ንጹህ ነው። አርባዎቹ ምንጮች ምን አልሽኝ? ማርያም ይሻላል። በጣም ነው የወደድኩት። ተመቸሽ? የሚገርም የልደት ስጦታ እውነት። አሳዎቹ እንዴ በደንብ ይታያሉ። ኦኬ ኦኬ ምግብ እጃቸውን የቀረበ ስለዚህ አልጌ ሲጣልላቸው ግን አሪፍ ናቸው። መካከለኛ ሳይዝ ናቸው። እንዴ ስለዚህ ይጠብቃሉ ማለት ነው። አክቲቭ ሆነው ኦኬ ለመብላት አይሆንም። ኦኬ ለመብላት አይሆንም ነው። አይ አጥንታቸው ከባድ ነው። በብላት ነው። ድሮ አባቴን አሳ መብላት በብላት ነው ሲባል አጥንት አለው። ድሮ ላይ ተቆመ ገና ሐኪም ቤት ልትሄድ ነው። ሶ ጋይስ ለመጀመሪያ ጊዜ የአርባ ምንጭን ምንጭ ውሃ ልንጠጣ ነው። አይ ብዙ ጊዜ ጠጥቻለሁ የምንጭ ውሃ፣ ግን የአርባ ምንጭን ስለዚህ በሱ ነው የሚጠጣው ማለት ነው። እና በቃ ውሃውን ትቀጃለሽ። ስልኩን ምን ያዥ ነው እዚያው በጣም ቀዝቃዛ ነው። ይቀዘቅዛል? አዎ ደስ ነው የሚናገር ማርያም አይ ዝም ብሎ ቁጥበኝ አረፋይ ጋሲ ነው ማክረታ አቻ ጠጋ ብለሽ ወቅት መስቱ አይዞሽ አፈር ስኳር አለው። እየቀለድኩበት ከተፈጥሮ ጋር ኮኔክትድ ሆነሻል። ድገሚ። ምንድነው የምናደርገው? እንዳትወርቅ እኔ
40 ምንጮች እዚህ ጋር ያሉት 40 ምናምን በላይ ምንጮች እንደ ሳይንቲስት ተብሎ ይደስነብሽ ጠጣ። እሺ አዎ የኛ አንደኛው ምንጭ እኔም ትንሽ ነው ከያዝኩት። በጣም አንድ ጠብታ ነው። ደስ ሲል ቀለት ነው የሚመስለው። አረንጓዴነቱ በጣም ነው ያለው። እዚህ ደግሞ ጥላ ቦታ ላይ ነው ያለነው። እንኳን ወደ አርባ ምንጭ መጣችሁ። እንኳን በድጋሚ መጣችሁ። እሺ ይሄን አረጋግጥ። በስመ አብ። እዚህ ጋር የሚገርም ኦፕቲካል ኢሉዥን ላሳያችሁ ጋር ስለናል። ቆይ እዛው እንግዲህ ነይ ከዚህ ጋር ነሽ መጀመሪያ። አሁን እዚህ ጋር ያለው ዛፍ ምን ይታይሻል? ወደዚህ ነው ዛፍ ነይ በዚህ ጋር ለኦዲየንሳችንም በደንብ እንዲታያል። ስንት ነው? ሁለት እንትን ነው ያለው። ሁለት ስር ነው ያለው። እዛ ጋር ያሉትም ዛፎች ያቸው እዚህ ጋር ያሉት እነዚህ ሁለቱ ማለት ነው። ሁለት ስር ነው ያላቸው። ቀረብ በይ። ያው ሁለት ናቸው። አይተሽ ወደ ላይ ቀና በይ እስቲ። ነይ ወደዚህ። አንድ ዛፍ ነው ከላይ። ከስር ስንት ነው? ከዛኛው ጋር ከላይ ስንት? አንድ። ከዛጋማ 3 ነው የሚሆነው። 3 ነው? 4 ነው። ሁለት እዚህ ጋር ሁለት እዛ ጋር ገጥሞ ኦኬ። ያኛው ለብቻ 3 ዛፍ ወደ ላይ ሲወጣ አንዱ ነው። ይሄ እንዴት ከዚህ ወደዚህ ገጠመ? ከየት ወዴት? ከየት ወዴት? ይሄኛው ቀጥታ እንዲተከተለ ነው። እንዴት ይሄድ ነው? ከዛ ጋር ገጥሞ ከቀደሙ ዛፍ ጋር እንዲሄድ ደግሞ እነዚህ ሁለቱ ጋር ይሄዳል ብለን ስያሜ እንስጣቸው። ሲስጧቸው ለሁለቱ ለሶስቱ ዛፎች ለሶስቱ ዛፎች ኦኬ። ሶስቱ ዛፎች ስያሜ ሶስት እንደ አንድ ነው። መደጋገፍ በሆነ መደጋገፍ ቆንጆ ነው። ቆንጆ የፍቅር ዛፍ ብትሆንስ? አዎ የፍቅር ዛፍም እናት አባት ልጅ በሆንስ? እውነት ነው ያስኬዳል። እናት አባት ልጅ ያስኬዳል። ግን ወንድ ነው ሴት ነው ልጅ? ጾታው ቀስ ብሎ ነው ሲወለድ እናት አባት ልጅ ብለናል። ስያሜ ምን አይደለ? መደጋገፍና ተደጋግፎ መኖር አንዱ መድኃኒት ነው። ይሄ ቦታ ለቴንት ምናምን በጣም ይመቻል። የኢትዮጵያ ካርታ አይነት ቅርጽ ያለው ላሳያችሁ። እዩት፣ ከነ ኤርትራ ጋር ማለት ነው አንድ ላይ ዩናይትድ ኢትዮጵያን ኤምሬት። ወደዚህ ሆንላችሁ። አዎ ቆይ ዙም ላድርጋት። እነዚህ ጉሬዛ ነው የሚባለው። በስመ አብ። ግን ሁለት ጭራ ነው እንዴ ያላችሁ? አይ አንድ ሁለት ሆኖ ልጅ ካለ ኦኬ። አንድ ጭራ ነው ያላችሁ። እስቲ ተከርበት አንተ። አሁን አርባ ምንጮቹን ጎብኝተን ጨርሰን አሁን ጉዞ ወደ ዶርዜ ቪሌጅ ነው የምንሄደው። ሰው አብራችሁን ቆዩ። እንግዲህ ከአርባ ምንጭ ቆይታችን በኋላ ጫካ ለጫካ ዱር ለዱር ስንዞር ቆይተን አሁን ምሳችን ለምን በላ ቀጣይ ደግሞ ወደ ዶርዜ ዞን እንሄዳለን። እስከዛው ባይ